እግዚአብሔር ሰላምና ጸጋ ይብዛላችሁ። እንደምን ዋላችሁ? እንደምን ሰነበታችሁ? ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቃል በመዝሙር 91 ቁጥር 2 ላይ ምን ይላል? እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ በሱም እታመናለሁ። አምላኬና መሸሸጊያዬ ነው፣ በርሱ እታመናለሁ የሚል ቃል አለ። እግዚአብሔርን አንተ መታመኛችን ነህ እንለዋለን። እሱም ደግሞ መታመኛችን ሆኖልን እስከ ዛሬ ደርሰናል። መሸሸጊያዬ ነህ። ከምንድን ነው የምንሸሸገው? ከክፉ፣ ከጠላት፣ ከአውሬው ይሸሽገናል። የሚያስፈራ የሚያስደነግጥ ነገር ስላለ መሸሸጊያ ያስፈልጋል። መሸሸጊያ ደግሞ እግዚአብሔር ብቻ ነው። እንደ እግዚአብሔር ያለ መሸሸጊያ፣ እንደ እግዚአብሔር ያለ መሰወሪያ የለም። አንተ መታመኛዬ ነህ ስንለው በእርግጥም መታመኛችን ነው፣ በሱም እታመናለሁ ይላል። ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር መታመኛችን ሆኖ መሸሸጊያችን ሆኖ መሰወሪያችን ሆኖ መደገፊያችን ሆኖ ዛሬን አይተናል። ክብር ለአምላካችን ለእግዚአብሔር ይሁን። እስከዚህ የረዳን ያደረሰን ጌታ ይባረክ። እንደገና ዛሬ እግዚአብሔርን ቃል እንድናይ ደግሞ ይህን ጊዜና እድል ለእኔም ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። በቆላስያስ ምዕራፍ 3 ላይ ያለውን ቃል እንካፈላለን። ክርስቶስን ካመንን ክርስቶስን ከተከተልን በኋላ እንዴት መኖር እንዳለብን ጥቂት ነገር ይናገራል። ጸልያለሁ ወደዛ ከመሄዴ በፊት። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን ሆይ አንተ መታመኛችን ነህ፣ አንተ መሸሸጊያችን ነህ፣ በአንተም እንታመናለን። አቤቱ እስከዚህ ጊዜ ድረስ የሰወርከን፣ የሸሸከን፣ የጠበከን አንተ ነህና ክብር ላንተ ይሁን። ከዚህም በኋላ የቀረ ዘመናችንና ሕይወታችንን ሁሉ በአንተ ላይ አደራ አሳልፈን እንሰጣለን። ይህን ጊዜና ይህን ሰዓትም ስለሰጠህን ተመስገን። ቃልህንም ደግሞ አብራልን፣ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። በቆላስያስ ምዕራፍ 3 ላይ ያለውን ቃል እናያለን። ምዕራፍ 2 ቁጥር 6 ላይ ከዛ በፊት ለመነሻ እንዲሆነኝ እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእሱ ታነጹ፣ እንደተማራችሁ በሃይማኖት ጽኑ፣ ምስጋናም ይብዛላችሁ ይላል። እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ። ጌታን ኢየሱስ ክርስቶስን ከተቀበላችሁት በኋላ በእሱ በመኖር እሱን በመከተል እሱን በማየት የእሱን ፉትስተፕ በመከተል በእርሱ ኑሩ፣ በእሱም ጽኑ ይላል እና ቆላስያስ 3 ላይ ያለው ቃል እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእሱ ጋር በክብር ትገለጣላችሁ። ክብር ለእግዚአብሔር ይሁን። በጣም ደስ የሚል የምስራች ነው። እንግዲህ ከክርስቶስ ጋር ከተነሳችሁ፣ እሱን ከተከተላችሁ፣ እሱን ከተቀበላችሁ የሚል ቃል አለ። ከእርሱ ጋር ከተነሳችሁ ማለት ከእሱ ጋር ሞታችኋል ማለት ነው። በሞቱ ተመሳስላችኋል ማለት ነው። ከእርሱ ጋር በዚህ ዓለም እያላችሁ የዚህን ዓለም ነገር ትኖሩ ነበረ። አሁን ግን ከክርስቶስ ጋር ስትሞቱ ከክርስቶስ ጋር ተነስታችኋል። የምትኖሩት ለክርስቶስ ነው። እርሱን ከተቀበላችሁት በኋላ የምትኖሩትን ኑሮ ላሳያችሁ ነው የሚለው ሐዋርያው። እና ከክርስቶስ ጋር ከተነሳችሁ ክርስቶስ ባለበት ያለውን እሹ እንጂ በዚህ ዓለም ያለውን አይደለም። ክርስቶስ የት ነው ያለው? በአባቱ ቀኝ፣ በአብ ቀኝ ነው ያለው። እሱን እሹ እንጂ በዚህ ዓለም ያለውን ነገር አትሹ። ለምን? ሞታችኋልና ይላል። ለዚህ ዓለም ሞታችኋል፣ ለኃጢአት ሞታችኋል፣ ለክፋት ሞታችኋል፣ ለሰይጣን ሞታችኋል። ሕይወታችሁ በክርስቶስ ተሰውሮ በአብ ቀኝ አለ። ከክርስቶስ ጋር ተሰውሯል። ክርስቶስ በሚገለጥበት ጊዜ እናንተ ደግሞ አብራችሁ ትገለጣላችሁ። ክብር ለእግዚአብሔር ይሁን። ስለዚህ እንደ ሞተ ሰው ለዚህ ዓለም እንደ ሞተ ሰው ኑሩ እንጂ የዚህን ዓለም ነገር እያደረጋችሁ የዚህን ዓለም ነገር እያሰባችሁ አትኑሩ። በላይ ያለውን አስቡ። ህልማችሁ እሱ ይሁን፣ ሐሳባችሁ እሱ ይሁን፣ የምታደርጉት ነገርም እሱ ይሁን ነው የሚለው። ክብር ለእግዚአብሔር ይሁን። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙትና ርኩሰት፣ ፍትወት፣
ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁም ስድብን፣ የሚያሳፍርንም ንግግር፣ እነዚህን ሁሉ አስወግዱ። እርስ በርሳችሁም ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና። አሮጌውን ሰው ከስራው ጋር ገፋችሁታልና። የአሮጌው ሰው ስራ የትኞቹ ናቸው? እነዚህ የተዘረዘሩት፣ ከላይ የተዘረዘሩት በምድር ያሉትን ብልቶቻችሁን ግደሉ የሚላቸው እነዚህ ዝሙት፣ ርኩሰት፣ ክፋት፣ ጣዖትን ማምለክ፣ ክፉ ምኞት፣ መጎምጀት፣ እነዚህ በማይታዘዙት ልጆች ላይ ያሉ ነገሮች ናቸው። እነዚህን አስወግዱ። ምክንያቱም ከአሮጌው ሰውነታችሁ ጋር እነዚህን ገፋችሁታልና። አሮጌውን ሰውነት ስታወልቁ እነዚህንም አብራችሁ ገፋችኋልና እነዚህን ዕለት በዕለት ግደሉ። እነዚህን ዕለት በዕለት ግደሉ። እነዚህ በፊት ከነበራችሁበት አብረው የነበሩ ናቸው። የበፊት ባህሪያችሁ ናቸው። ግን አሁን ደግሞ ወደ ክርስቶስ ከመጣችሁ በኋላ ደግሞ የሚያስቸግሯችሁ ነገሮች ደግሞ አሉ። አሁን ደግሞ የሚያስቸግሯችሁ ምንድን ናቸው ይላል? ቁጣ፣ ንዴት፣ ክፋት፣ ስድብ እና የሚያሳፍርንም ንግግር፣ እነዚህን ሁሉ ደግሞ አስወግዱ። እርስ በርሳችሁም ውሸትን አትነጋገሩ ይላል። እነዚያ በፊተኞቹ ሲሆኑ እነዚህኞቹ ደግሞ አሁንም የሚታገሏችሁ ናቸው ነው የሚለው። ቁጣ፣ ስንቆጣ ምን ይሆናል? ንዴት ያመጣል። ንዴት ደግሞ ምን ያመጣል? ስድብን ያመጣል። ስድብ ምን ይሆናል? አስጸያፊ ንግግር ይሆናል ማለት ነው። ስለዚህ ሰዎች መቆጣት ያለ ነው፣ ግን በቁጣችሁ ፀሐይ ይግባ ይላል የእግዚአብሔር ቃል። ስንቆጣ ምን ይሆናል? መናደድ ይመጣል። ሪሌሽንሺፕን ያበላሻል። በትዳር ውስጥ ችግር ያመጣል። ትልቁ ትዳርን የሚያበላሸው ትዳርን የሚበጠብጠው አሁን ምንድን ነው ብለን ብናይ ቁጣና ንዴት፣ ትህትና ማጣት፣ እነዚህ የእግዚአብሔር ተቋም የሆነውን ትዳርን እስከ ማፍረስ ድረስ የሚደርሱት እነዚህ ናቸው። እነዚህን አስወግዱ ነው የሚለን። በቤት ውስጥ ከልጆች ጋራ፣ ከቤተሰብ ጋራ፣ በስራ ቦታ፣ በመንገድ ላይ እየነዳን እንኳን እነዚህ ይከሰታሉ። እየነዳን እንበሳጫለን፣ እንቆጣለን፣ እንናደዳለን። ከዛስ ካፋችን የስድብ ቃል ይወጣል። ሰውየው ባይሰማም ግን እዚህ ጋር እኛ እንሳደባለን። እነዚህን አስወግዱ። በቃ አስወግዷቸው። ለምን? እናንተን ያቆሽሿችኋል፣ ያበሳጫችኋል፣ ያናድዷችኋል፣ ያስቆጧችኋል፣ ሰውነታችሁን ይጎዳል፣ ጤናችሁን ይጎዳል። እንደገና ከእግዚአብሔር ጋር ያላችሁን ሪሌሽንሺፕም ያበላሽባችኋል። እነዚህን አስወግዱ። እርስ በርሳችሁ ደግሞ ውሸትን አትነጋገሩ፣ እውነትን ተነጋገሩ። እነዚህን እያስወገዳችሁ ሂዱ። ለምን? አሮጌውን ሰው ከስራው ጋር ገፋችሁታልና። እነዚህ የአሮጌው ሰው ባህሪዎች ናቸው። ከስራው ጋር ገፋችሁታልና መልሳችሁ አታንሷቸው። የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። አዲሱን ሰው ለብሳችሁታል። በክርስቶስ ያለውን አዲሱን ሰው ለብሳችሁታል። የዚህ የአዲሱ ሰው ባህሪ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። ያኛውን አሮጌውን ልብስ ካወለቃችሁ በኋላ እንደገና ደግሞ መልበስ ያለባችሁ አዲስ ልብስ አለ። ይሄ አዲሱ ልብስ ደግሞ ምንድን ነው? ምሕረት ይባላል፣ ቸርነት ይባላል፣ የዋህነት ይባላል፣ ትህትና ይባላል። ይህንን ትዕግስት፣ ይህንን ልበሱ። እነዚህ ምን የሚያደርጉ ናቸው? የሚጠቅሟችሁ ናቸው። ከሰው ጋር መልካም መኖር እንድትችሉ፣ ለትዳራችሁ መልካም የሚሆን፣ ከቤተሰብ ጋር መልካም የሚሆን፣ በስራ ቦታ መልካም የሚሆን፣ በአገልግሎት ቦታ መልካም ቢሆን፣ እነዚህን ስታደርጉ አንደኛ ጤናችሁንም አይነካም፣ ከሰው ጋር ያላችሁንም ደግሞ ሪሌሽንሺፕ አያበላሽም፣ ከእግዚአብሔር ጋርም ደግሞ በቅድስና ትኖራላችሁ፣ የተወደዳችሁ ደግሞ ትሆናላችሁ ይላል። እነዚህ ይህን አዲሱን ሰው ይሄ አዲሱ ሰው አዲሱን ልብስ ሲለብስ የተወደደ ይሆናል። በምኑ ነው የሚወደደው? በባህሪው። ሰው የሚወደደው በባህሪው ነው። ሰው የሚጠላው በባህሪው ነው። ያኛው አሮጌው ነው፣ ይሄኛው ደግሞ አዲሱ ነው። አሮጌውን ስናወልቅ
ከነባህሪው አውልቀን መጣል አለብን ማለት ነው። አዲሱን ስንለብስ ደግሞ የአዲሱን ሰው ባህሪ መልበስ አለብን ማለት ነው። እና ክብር ለአምላካችን ለእግዚአብሔር ይሁን። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። እነዚህን በመጀመሪያ የለበሳችኋቸው እንዳሉ ሆነው መጨረሻ ላይ ግን የፍጻሜ ማሰሪያ የሆነውን የሰላም ማሰሪያ የሆነውን ፍቅርን ልበሱት። በቃ እነዚህን ሁሉ የሚሰበስብልን ምንድን ነው? ፍቅር። ትልቁ መጨረሻ ላይ የሚለበሰው ልክ እንደ ካፖርት ፍቅርን ልበሱት። ፍቅር ምን ያደርጋል? ይታገሳል፣ ቸርነት ያደርጋል፣ ምሕረት ያደርጋል። ፍቅር አይኮራም፣ አይመካም፣ አይታበይም፣ የራሱን አይፈልግም ቆሮንቶስ 13 ላይ እንደሚዘረዝረው። ስለዚህ ያንን ልበሱት። ትዕግስትን ደግሞ አድርጉ ነው የሚለው። ትዕግስት ማጣት ነው ሁሉም ጋር የሚያበጣብጠን። ትዕግስት ማጣት ነው እስከ መጨረሻው ድረስ። በድንገት ሰዎች ተጣልተው እስከ መገዳደል ድረስ የሚደርሱት የ5 ሚኒትስ ትዕግስት ማጣት፣ የ1 ደቂቃ ትዕግስት ማጣት። ሰዎች እስከ ሞት ድረስ ህይወታቸውን እስከ ማጣት ድረስ በድንገት ተጣልተው የሚገዳደሉት ትዕግስት በማጣት ነው። ስለዚህ ትዕግስትን እናንተ ልበሱት ይላል። ልበሱት። ክብር ለእግዚአብሔር ይሁን። እኛ ስንታገስ ትዕግስት ለሌላቸው ሰዎች እንኳን እናጋባለን። ትዕግስት የሌላቸውን ሰዎች ትዕግስት ያላቸው ሰዎች ያበርዷቸዋል፣ ያቀዘቅዟቸዋል። ስለዚህ እናንተ ልዩነት ትፈጥራላችሁ። በዓለም ላይ ብዙ አይደላችሁ፣ ግን ልዩነት ታመጣላችሁ፣ ልዩነት ትፈጥራላችሁ። ክርስቶስን ኑሩት። የክርስቶስን ባህሪ አንጸባርቁ። ክርስቶስ እንዴት ታጋሽ ነው፣ የዋህ ነው፣ ደግ ነው፣ ቸር ነው፣ ፍቅር ነው፣ ትሁት ነው። የሱን ባህሪ አንጸባርቁ። እያንጸባረቃችሁ በዚህ ምድር ላይ እንደተቀደሰ ሰው እንደተወደደ ሰው ኑሩ ነው የሚለን። እግዚአብሔር አምላክ ይርዳን። የምንችለውን ነው እግዚአብሔር የሚናገረን። ሊረዳን ደግሞ የታመነ አምላክ ነው። መንፈስ ቅዱስ አለ ሊረዳን። እንደዚህ እንድንኖር ግን የእግዚአብሔር ቃል ያዘናል። ለመኖር ደግሞ የሚያስችለን የእግዚአብሔር መንፈስ አለ ማለት ነው። ክብር ለእግዚአብሔር ይሁን። በዚህ አይነት ሁኔታ ብንኖር ልዩነትን እናመጣለን። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ፣ የምታመሰግኑም ሁኑ፣ የእግዚአብሔር ቃል በሙላት ይኖርባችሁ። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። የክርስቶስ ሰላም በልባችን ካለ፣ የክርስቶስ ሰላም ልባችንን ከገዛ፣ ይሄ ሰላም ለሌሎች ይፈሳል። ይሄ ሰላም ለሌሎች ይጋባል። ይሄ ሰላም ሌሎችን ይስባል፣ ሌሎችን ይጠራል፣ ለሌሎች እረፍት ይሆናል። በዚህ ሰላም ልባችን ከተገዛ፣ በዚህ ሰላም ልባችን ከተያዘ እኛ በጤንነት እንኖራለን። አብረውን ለሚኖሩ ሰዎች ደግሞ ጤንነትን እንሰጣለን ማለት ነው። ክብር ለእግዚአብሔር ይሁን። የምታመሰግኑ ሁኑ። ማንን? ሰዎችን የምታመሰግኑ ሁኑ። እግዚአብሔርን የምታመሰግኑ ሁኑ። አመስጋኞች ሁኑ። አጉረምራሚዎች አትሁኑ። ሁል ጊዜ በሁሉም ነገር እግዚአብሔርን አመስግኑ፣ ሰዎችንም አመስግኑ። በቃ የሚያመሰግን ሰው ሁል ጊዜ ፖዚቲቭ ማይንድ ያለው አመስጋኝ ሰው። ኮምፕሌን የሚያደርግ ሰው አያመሰግንም። የሚያመሰግን ሰው ግን በጥቂቱም ያመሰግናል። ስለዚህ አመስጋኞች ሁኑ። ለእኛ ይሄ መመሪያችን ነው። አመስጋኞች ሁኑ። ሰዎችን አመስግኑ፣ እግዚአብሔርን አመስግኑ። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ ያለው በላይ በሰማይ በአብ ቀኝ ባለበት ያለውን እሹ እንጂ በታች ያለውን አይደለም ይላል። ይህንን እያሰብን፣ ይህን ተስፋ እያሰብን ከክርስቶስ ጋር ህይወታችን እንደተሰወረ ክርስቶስ ሲገለጥ አብረን እንደምንገለጥ እያሰብን በእውነት በምድር ላይ በእንደዚህ አይነት በድል እንድንኖር ጌታ ይርዳን። ጌታም ያስችለናል። ለሌሎችም በዚህ አይነት መንገድ ክርስቶስን ሼር ማድረግ እንችላለን። ክርስቶስን ሳንናገረው በህይወታችን በባህሪያችን ክርስቶስን ሼር ማድረግ እንችላለን። ፍቅሩን ማካፈል እንችላለን። ትዕግስቱን፣ ትህትናውን፣ ይቅር ማለቱን ማካፈል እንችላለን። እንዲሁ ሳንናገር እንኳን በህይወታችን ይሄንን ማካፈል እንችላለን። እግዚአብሔር አምላክ ደግሞ ይረዳናል። እግዚአብሔር የተመሰገነ ይሁን። እንዲህ እንዲሆንልን
እንዲህ እንድንኖር እግዚአብሔር ቃሉን ሰጥቶናል። በእውነት እግዚአብሔር በቃሉ ይመክረናል፣ በመንፈሱ ያረጋግጥልናል። እንደ ቃሉ ደግሞ መኖር እንድንችል እግዚአብሔር አምላክ ይርዳን። ወገኖቼ እግዚአብሔር መልካም ነው። ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። ክብር ለእግዚአብሔር ይሁን። ጸልያለሁ ይህንን ቃል ለእናንተ ሰምታችሁ ከተባረካችሁበት ለሌሎች ደግሞ ሼር አድርጉት፣ ላይክ አድርጉ። ተባረኩ። ዘላለማዊና ጻድቅ የሆንክ እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን ስለ ቃልህ ስላልተሰወረብን ሁሉ ጊዜ ስለሚመክረን ቃልህ እናመሰግንሃለን። ደግሞ እንድንኖርበት እንድትረዳን፣ ሰሚዎች ብቻ እንዳንሆን እንድትረዳን እንለምንሃለን። ለራሴም ለሚሰሙኝ ሁሉ ጸልያለሁ። ስለምትረዳን እጅግ አድርጌ አመሰግንሃለሁ። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። መልካም ሳምንት ይሁንላችሁ። ተባረኩ።